ይህን ቪዲዮ ከ18 ዓመት በታች የሆኑ ልጆች ባዩት ይመከራል። ፓሪስ ስለተባለ አንድ ወንጀለኛ አልነገራችሁ ነው። እስር ቤት ላይ እንደምታዩት በመስታወት ውስጥ ነው ኢንተርቪው የሚደረገው። በጣም የሚያስፈራ ሰው ነው። እኔ እንደዚህ የሚያስፈራ ሰው በህይወት አይቼ አላውቅም። እና ፓሪስ በ13 ዓመቱ ነበረ በጣም ካልኩሌት የተደረገና የተጠና ክራይም ወንጀል የፈጸመው። ያን የሚያደረገው እናቱን ለመበቀል እንደሆነ ይናገራል። እና በ13 ዓመቱ የ6 ዓመት ህፃን እህቱን እንዴት አድርጎ እንደገደላትና ለምን እንደገደላት ምን አይነት የተጠናን ወንጀል እንደፈጸመ በ13 ዓመቱ ምን ያህል ስማርት እንደሆነ ተራ ወንጀለኛ አይደለም። 141 የሆነ አይኪው የአእምሮ ብቃት ያለው ጂኒየስ የሆነ ኢንዲቪዥዋል ነውና ይህን በቀል ለመፈጸም ያነሳሳውን እናቱ ያደረገችው ነገር ምን እንደሆነና አሁንስ እስር ቤት ሆኖ ምን እያደረገ እንዳለና ሲወጣ ምን ለማድረግ እየጠበቀ እንደሆነ ክሬዚ ስቶሪ ልናወራ ነውና ፓሪስ በ13 ዓመቱ ነበረ እህቱ ላይ አሰቃቂ ግድያ የፈጸመው። ይህን ከማድረጉ በፊት የድሮ ቪዲዮዎቹን ስታዩ ቪዲዮ ላይ እንደምታዩት እህቱን እገልሻለሁ እያለ ያስፈራራት ነበረ። በጨዋታ መልኩ እያጨዋወተ ያንቃት ነበር። ምን ይላት ነበር? ለእናቱ ልጆቹን እንደሚያጠፋባት ይነግራት ነበረ። ግን ኢትስ ኖርማል። ለእናቱ ሳይኮፓት ነው። ለእናቱ ምን ያህል ለምን ኖርማል እንደሆነ በኋላ ላይ ነግራችኋለሁ። እና እንዲህ እያለ ብቻ ማድረግ የፈለገውን ነገር ይናገር ነበረ በጨዋታ መልኩ ማለት ነው። ማንም ግን ኖቲስ አላደረገም ሲሪየስሊ። ግን ይሄ ልጅ ለረጅም ጊዜ በልጅነቱ ሲያስበው የነበረ ነገር ነው። እናቱን ለመበቀል ብሎ ለረጅም ጊዜ ሲያጠነጥነው የነበረ ነገር ነበርና የሱፐር ቦል ቀን ማታ ላይ እናቱ ስራ ላይ በነበረችበት ወቅት ቤት ውስጥ የነበረችውን ልጆቹን የምትጠብቀውን ቤቢሲተሯን እንድትሄድ አስማምቶ ከቤት እንድትወጣና ብቻውን ጥላው እንድትሄድ ካደረገ በኋላ መኝታ ቤት ተኝታ የነበረችውን የ6 ዓመት ህፃን ልጅ እህቱን በቢላ 17 ጊዜ ወቅቶ ገደላት ማለት ነው። በ13 ዓመቱ ይህን የተጠና ወንጀል ፈጸመ። ከዛም ፓሪስ የልጁ ስም ነው። ምን ያህል ይህንን ነገር ለማድረግ እንደፈለገ የምታዩት ወዲያውኑ ከገደላት በኋላ 911 ደውሎ ይህን እንዳደረገ ለ911 ተናገረና የዲስፓቸሯ ድምፅ ላይ ያሳያልና 911 ዲስፓቸሯ ምን ትለዋለች? እሺ እህትህን ሲፒአር ስጣት፣ ልቧን ምታው፣ እንደዚህ ልቧን ተጫነው፣ ከኔ ጋር ከ1 እስከ 10 እየቆጠርን ልቧን ተጫንላት ትለዋለች። እና አብረው እየቆጠረች ያን እንዲያደርግ ታደርገዋለች ማለት ነው። እሱም እሺ ብሏት 1 2 3 እያሉ አብረው ማለት ያደርጋሉ። ግን የሚገርማችሁ ነገር ይህን እያደረገ አልነበረ። ቤት ውስጥ ወክ እያደረገ ነበረ። ለዲስፓቸሯ ሲፒአር እየሰጣት እንደሆነ ለእህቱ እየነገራት አብሯት የሚቆጥረው ማለት ነው። ሊትራሊ የእህቱን መሞት ይፈልገው ነበረ፣ እንድትድንም አይፈልግም ነበረ። ይህንን አደረገ። የ40 ዓመት ፍርድ ተፈርዶበት ከ20 ዓመት ፔሮል ጋር ይመስለኛል ብቻ እስር ቤት ገባ። ለረጅም ጊዜ እስር ቤትን አሳለፈ። ከዛ ከ3 ዓመት በፊት ይመስለኛል ቅርብ ጊዜ አንድ ኢንተርቪው አደረገ። ከፕሪስ ሞርጋን ጋር ኢንተርቪው አደረገ እና በመስታወት ውስጥ ነበር ኢንተርቪው ያደረገው። ኢንተርቪው ላይ የልጁን ስማርትነት ታያላችሁ ማለት ነው። ሳይኮሎጂስቶች ቁጭ ብለው እያዩት፣ እናትየውም ሌላ ክፍል ሆና እየተከታተለችው ይህን ኢንተርቪው የሚያደርገውና ምን ያህል ስማርትነቱን የፈተኑትን ጉዳይም እንዳደረጉ ልነግራችሁ ነው። እዚህ ኢንተርቪው ውስጥ ኢትስ ክሬዚ ኢንተርቪው። ፕሌሊስቱ ባዮ ላይ አስቀምጬላችኋለሁ፣ እዩት። ከዛም ይጠይቀዋል ፕሪስ ሞርጋን ሙሉ ኢንተርቪው ላይ ልጁ ቀጥ ያለ ስሜትን ነው የምታዩበት። ምንም አይነት ስሜትን አያሳይም። እንዳልኳችሁ ሳይኮፓት ነው። ሳይኮፓቶች ማለት ከኛ የተለየ ማይንድ ሴት ነው ያላቸው። ለምሳሌ ናሽናል ጂኦግራፊ ላይ ታችሁ ከሆነ አንበሳ ሚዳቋን ሲያባርራ እኛ ሚዳቋ እንድታመልጥ አምልጭ አምልጭ እንላለና፣ ሳይኮፓቶች ግን አንበሳውን ነው ብላት 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 የሚሉት። ማይንድ ሴታቸው ሊትራሊ ዲፍረንት ማለት ነው ከኖርማል ፐርሰን። እና ጋዜጠኛው ይጠይቀዋል። በጣም ስማርት እንደሆንኩ ሰምቻለሁ እና አይኪው ራሱ 141 ነው፣ ጂኒየስ ሌቭል ላይ እንዳለክ ይታወቃልና እንደዚህ አይነት ስማርት ማይንድን ይዘህ እስር ቤት ውስጥ መቀመጡ አይደብርም ወይ? ለአንተ ደባሪ አይደለም ወይ ይለዋል። ይደብራል፣ ግን መጽሐፍ እያነበብኩ ነው ማሳልፈው፣ በጣም ጎበዝ አንባቢ ነኝ ይለዋል። እና ያ ሰምቻለሁ። ምን አይነት መጽሐፍን ነው የምታነበው ይለዋል። ፓሪስም ይመልሳል። የሆረር ስቶሪዎችን ነው የማነበው፣ የሆረር ታሪኮችን ነው የማነበው ይለዋል ማለት ነው። እና የተወዛ አስደንጋጭ ሆረር የሆነን ህይወት አሳልፈ በ13 ዓመት ሆሪፊክ የሆነን ክራይም ከፈጸምኩ በኋላ አሁን ላይ የሆረር ታሪክ ማንበብ ደግሞ ትንሽ አስደንጋጭ ይመስላል። ለምን ይህን ታደርጋለህ ሲለው የመለሰው መልስ በጣም ነበር የሚያስደነግጠው። ስሜት የሚባል ነገር አታነቡበትም። ሳይኮሎጂስቶቹ ቁጭ ብለው ስሜቱን ለማግኘት ነበር የሚከታተሉት። ባይዘው ግን ሂ አውት ስማርት ምን ይለዋል? ለምንድን ነው የሆረር ታሪክ የምታነበው ሲለው ዌል ኢትስ ሱዝስ ሚ ያለው በእንግሊዝኛ። በአማርኛ ምን ማለት ነው? ጥማቴን ያስታግስልኛል፣ ውስጥ ያለውን ዳርክ ሳይድ ጥማቴን ያስታግስልኛል። ያን ሆረር ስቶሪ ሳነብ ተራ ልብ ወለዶችን ማንበብ ለኔ ስሜት አይሰጠኝም ይለዋል ማለት ነው። ማለትም ውስጡ ያለ ዳርክ ሳይድ አለ። ይሄን ዳርክ ሳይዱ ምን ይለዋል ፓሪስ? ወልፍ ይለዋል። ውስጥ ያለ ወልፍ አለ፣ ተባላ የሚለው ወልፍ ማለት ነው። ይሄ ዳርክ ሳይድ ውስጥ ያለው ዳርክ ሳይድ እንዳለ ተናግረካልና ይሄ ዳርክ ሳይድ አሁንም አለ ወይ ሲለው የመልሰው መልስ በጣም ነበር የሚያስገርመው። አሁንም የለም አላለውም፣ አለምም አላለውም፣ አስሬዋለሁ ነበር ያለው። ዳት ሚንስ ኤኒ ታይም መፈታት ይችላል ማለት ነው ይሄ ወልፍ። ሌት ዳት ሲንኪንግ። ከዛም ግን ይህን
ይህንን ስማርትነቱን ስሜቱን የሚቆጣጠርበትን መንገድና ውስጡ ያለውን ጨካኝ ማንነቱን ለመፈተን ክሪስ ሞርጋን አንድ ነገር እናደረገ። የዛሬ 10 ምናምን ዓመት በፊት የገደላትን እህቱን ከዛ በኋላ ደግሞ አይቷት የማያውቀውን የእህቱን ፎቶ አውጥቶ አሳየውና ይህን ፎቶ ስታይ ምን ይሰማሃል አለው። ኢማጅን አዲስ ሞመንት የዛሬ 10 ምናምን ዓመታት በፊት የገደላችኋት እህታችሁን ለመጀመሪያ ጊዜ ከዓመታት በኋላ ፎቶዋን ስታዩ የሚፈጠርባችሁ መረበሻ አለ፣ መደናገጥ አለ፣ የሆነ ስሜት ውስጥ ትገባላችሁ። ምንም አይነት ስሜት አልተሰማውም። ምንም አይነት ነገር ውስጡ አልተፈጠረም ነበረ። ስቲል ስትሬት ያለው ይሄንን ነበረ። ይህን ፎቶ ለእኔ ማሳየቱ ተገቢ ነው ብዬ አላስብም። ይህንን ነበር ያለው። ሪሊ ስኬሪ ማለት ነው። አዲስ ሞመንት እናቴ የመጣች እኔን እንደዚህ መጠየቋም ያስገርመኛል፣ ግን ትክክል ነው። የሰው ልጆች አንዴ በሰሩ ስህተት እድሜ ልክ ጀጅ ሊደረጉ አይገባም። አንድ እድል ሊሰጣቸው ይገባል። እኔም እናት በሆን የማደርገው ነገር ነው ይላል። ግን ይሄ ነገር ስማርት እንደሆነና እናቱ ከሱ እንዳትርቅ አሁንም ከጎኑ እንድትቆይ እያደረገበት ያለ መንገድ እንደሆነ አሳያቸዋለሁ ማለት ነው። ፓሪስ ያልጨረሰው ቢዝነስ አለው ከእናቱ ጋር። አሁንም 2027 ላይ ነው የሚፈታው ከ2 ዓመታት በኋላ እና እናቱ ምን አድርገው ነው ይሄን ያህል ለመበቀል የደረሰው? ለምንስ እናቱን አልተበቀለም? የፈለገ ነገር ብታደርግ እናቱን ለመበቀል ለምን እህቱን መግደል አስፈለገው? እዚህ ኢንተርቪው ላይ የእናቱን ጉዳይ ማስገባት አልፈለጉም። ሌሎች ዶክመንተሪዎች ላይ ነው ያገኘሁት ይሄን መረጃ ማለት ነው። እናቱ ሾዚ ድረግ አዲክት ነበረች። እንዲህ ዊድ ኮኬን ምናምን የሚያጨሱ ሴቶች አሉ መንገድ ላይ፣ እንደዛ አይነት ሴት ነበረች እና በልጅነቱ የተለያዩ ወንዶችን ያላባት ነበር ያደገውና የተለያዩ ወንዶችን ቤት እያመጣች ሴክስ ታደርግ ነበር፣ ምንትል ነበር እና የማይሆኑ ነገሮችን ድረጎችን እያየ እንደዚህ አይነት ሴክሹዋል ነገሮችን እያየን ያደገው። ከዚህም ብሶ በጣም አቢዩሲቭ የሆኑ ፖርኖግራፊክ ኮንተንቶችን እያየ ማደጉ አእምሮ ተበክሎ እንዲያደግ አድርጎታል ማለት ነው ከልጅነቱ። ይህንን ማድረጉን ይጠላ ነበረ። እናቱ ልጆቹን ሚስትሪት ማድረጓ፣ እናቱ ልጆቹን በስነስርዓት አለማሳደጓና ተገቢ ያልሆነ ላይፍ ስታይልን ለሱ መስጠቷን ይጠላው ነበርና በ13 ዓመቱ ለዚህ ድርጊቷ በቀልን ለመፈጸም ተነሳስ። በልጅነቱ በቀልን መፈጸም ብቻ ሳይሆን የተጠና በቀልን ለወራት ለዓመታት የታሰበበት ሲያስብበት ሲያጠነጥነው የቆየም በቀልን ጊዜና ወቅትን ጠብቆ ፈጸመው። ኢንፋክት ሳይኮሎጂስቶች እንደሚሉት ይህንን በቀሉን 13 ዓመት እያለ የፈጸመው ከ18 ዓመት በላይ እያለ ቢፈጽመው ኖሮ የእድሜ ልክ ጽኑ እስራት ነበር የሚፈረድበት። ይህንን በ13 ዓመቱ ያደረገበት ምክንያት ራሱ አለው ማለት ነው። ለምን እናቱን አልተበቀላት? እህቱ ምን አደረገች? የ6 ዓመት ጻል ልጅ ነች፣ ምንም አታውቅም። ፓሪስ የሚለው ነገር አለ። ሌላ ኢንተርቪው ላይ ምን አለ? እናቴን ከገደልኳት ጀስት ትሞታለች፣ አትጎዳም። ምንድነው ማድረግ የፈለግኩት? በማይሆን መልኩ ያሳደገቻቸውን ልጆቿን እንድታጣ፣ አንደኛውን ገድያ አንደኛውን እስር ቤት ከትቼ እንድታጣና ብቸኛ እንድትሆን የማይሆን አስተዳደግን እንዳትፈጽም ላስተምራት ልቀጣት ፈልጌ ነው ያደረግኩት ይላል። በ13 ዓመቱ ነው ይህንን እንግዲህ ያሰበው። ካን ዩ ኢማጂን? በዚህ መልኩ ነው ያደገው እና እንዳልኳችሁ ሳይኮፓት ነው። ይሄ ሳይኮፓትነቱም ዝም ብሎ አይደለም የመጣው። ዲፕ ዳውን ላይ ዲግ አድርጌ ታሪካቸውን ለማየት ስሞክር የሆነ አርቲክል ላይ ያየሁት ምንድነው እናቱ ሳይኮፓት፣ እናቱም እንደሱ ሳይኮፓት ነች። እሱ ብቻ አይደለም አያቱ የእናቱ እናት እሷም ሳይኮፓት ነች። ቤተሰባቸው እንዳለ ሳይኮፓት ነው። የእናቱ እናት አያቱ ባሏን ማለትም ወንድ አያቱን ገድላ እስር ቤት ገብታ ነበረ ማለት ነው ለአመታት። ታሪካቸው እንዳለ የሚመዘዝ ነገር አለው፣ የተያያዘ የማይላቀቅ የሳይኮፓት የክራይም ታሪክ አለ ቤተሰባቸው ውስጥ ማለት ነው። እናቱም ሳይኮፓት እንደሆነች የምታዩ አሁንም ሌላ ስህተትን ትፈጽማለች ማለት ነው። እያየን እዚህ ላይ ራሱ ለምን ታረጋለች? ሌላ ልጅን ወለደች። ኦኬ ኢትስ ጉድ፣ መውለዷ ጥሩ ነው። ከወለደች በኋላ ለፓሪስ አሳወቀች። እስር ቤት እያለ ለፓሪስ መውለዷን ነገረችው። ይሄ ብቻ አይደለም፣ በደብዳቤና በስልክ እንዲገናኙ ታደርጋቸዋለች። ይሄ ልጅ እንግዲህ እቺን ሴት ልጅ በማሳጣት መቅጣት የሚፈልግ ሰው ያንንም አድርጎ እስር ቤት እድሜውን ሙሉ ማቅቋል። አሁንም ግን ልጅ እንደወለደችና ወንድም እንዳለው ነግራው ትላንትና ያልጨረሰውን ቢዝነስ ድጋሚ እንዲቀጥለው ትነግሯለች። ይሄ አዲስ የተወለደው ምንም የማያውቀውንም ልጅ ድጋሚ ህይወቱን አደጋ ውስጥ ከተዋለች ማለት ነው። ኢማጂን ይሄ ልጅ ጂኒየስ ሂዝ ስማርት በ13 ዓመቱ የተጠናን ወንጀልን የፈጸመ ሰው ነው። አሁን ደግሞ አድጓል፣ በስሏል፣ ቴክኖሎጂ ተራቋል፣ ብዙ ነገሮችን አንብቧል። ሂዝ ስማርት ሲወጣ ምን ያህል የተጠናና ማንም ሊደርስበት የማይችል ወንጀል መፈጸም እንደሚችል አስቡት። ድጋሚ የሌላን ልጅ ህይወት አደጋ ውስጥ ከተተሽ ማለት ነው። ይህን ስታዩ ምን እንድጠይቁ ያደርጋቸዋል። እቺ ሴት ይህንን ነገር ትፈልጓለች? ይህን ድራማ፣ ይህን ኮምፕሊኬትድ የሆነ ታሪክ ሆነች እንዳልኳችሁ፣ እሷ ሳይኮፓት ነች እናቱ ትፈልጓለች። ቢኮዝ ማንም እናት ቢሆን ይህንን አያደርግ። ይህን የዚህ ልጅ ደህንነት ለመጠበቅ ሲባል ነገ አንድ ነገር እንዳያደርገው ወንድሙ ህይወቱን ሴፍ ታደርግለታለች፣ ሌላ ሀገር ሄዳ መኖር ትጀምራለች ምናምን፣ እንደዚህ አይነት ነገሮችን ማድረግ ትችል ነበር። ግን ስቲል አሁንም እዛ ታሪክ ውስጥ መልሳ ትከቷለች፣ ወንድም እንዳለው ትነግሯለች ማለት ነው። እሱ ብቻ አይደለም ክሬዚ፣ እሷም ክሬዚ ነች ማለት ነው። ፓሪስ ከ2 ዓመታት በኋላ ይፈታል። 2027 ላይ ነው የሚፈታው። ይህን ቪዲዮ ወደዳችሁ ሰዎችም ፎሎ፣ ላይክ፣ ኮፒ ሊንክ በማድረግ ብዙዎች ጋር እንዲደርስ አድርጉት። ፒስ አውት።